ነሳን የሰላማችን ራስ ዱል እግዚአብሔር በልብ ታስቦ በቃል ተነግሮ ስለማያልቀው ቸርነቱ በላይ በመላእክት በምድር በደቂቀ አዳም በእኔና በእናንተ አደረስ ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ የተመሰገነ ይሁን። እንዲሁም አክሊለ ምክን መቻችን ዘውድ ወቀዳሚ ተመዳኒት የድነታችን መጀመሪያ ወመሰረተ ንጽሕናችን መሰረት ወላዲተ አምላክ አምላክ ስሟን ጠርተን የማናፍርባት ከሞት ወደ ሕይወት ከአሳር ወደ ክብር የተሸጋገርንባት ከሲኦል ወደ ገነት የገባንባት ድንግል ማርያም ልጇ ኢየሱስ ክርስቶስ ከፍ ባደረጋት መጠን ከክቡር ዕፀ መስቀሉ ከቅዱሳን ጋራ ስሟ የተመሰገነ ይሁንና ለእናንተም እንደሚገባችሁ በቅድሚያ የታላቅ ደብር ዋና አስተዳዳሪ አባታችን ማራከሉላን ቀሲስ ዮሐንስ ጋሻቸው እንዲሁም የጸሎት አባት አባ ቆሞስ አባ ሃይማኖት እንዲሁም በአገልግሎቱ በዙፋኑ ፊት በክርስቶስ ፊት የምትቆሙ አባቶች ካህናት፣ ወንድሞች ያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጭምር እስከ ሞት ድረስ ባፈቀረንና በወደደን በክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በሀብቱ ስቦ በረድኤቱ አቅርቦ እግረ ሥጋችን አገስግሶ እግረ ልቦናችን አነሳስቶ ወደዚህ ቦታ እንድንመጣ ያደረገን መተንም በዚህ ተሰብስበን እንድንማር ወንጌሉን እንድንሰማ ሥጋው ደሙን እንድንቀበል በአባቶች ደግሞ ንስሐ እንድንገባ በመስቀሉ እንድንባረክ ያደረገን የአባቶቻችን አምላክ በድጋሜ ስሙ የተመሰገነ ይሁን። እንግዲህ ዛሬ አብይ ጾም ከገባ አራተኛው ሳምንት ነው። በዛሬው ቀን በዓሉን የምናከብረው ወይም ደግሞ ቅዱስ ያሬድ በድጓው ላይ ይህን ሳምንት ስም የሰጠው መጻጉዕ ይባላል። የሳምንቱ ዘመነ መጻጉዕ ወይም ደግሞ የሳምንቱ ዘመነ መጻጉዕ ተብሎ የሚነገርበት ሳምንት ነው። ስለ ሕሙማን ወይም ስለ በሽተኞች ጤና ማግኘት መድኃኔዓለም ክርስቶስ በሽተኞችን እንዴት እንዳፈወሳቸው እንዴት እንዳዳናቸው የሚነገርበት ሳምንት ነው። እንግዲህ ደዌ በአምስት ወገን ይከፈላል። እንግዲህ በአምስት ወገን የምለው የደዌ ዘሥጋን ነው። ደዌ ዘነፍስና ደዌ ዘሥጋ ተብሎ ደግሞ ከሁለት ይከፈላል። አሁን በዚህ ሳምንት ውስጥ ላይ ደዌ ዘሥጋ ደዌ ዘነፍስም የነበረባቸውን እስራኤላውያንን መድኃኔዓለም ክርስቶስ ከደዌያቸው የፈወሰበት፣ ደዌ ነፍስ ያለባቸውን ደግሞ ከኃጢአት አርቆ ከቁራኝነት አላቆ ወደ ገነት መንግሥተ ሰማያት እንዲገቡ ያደረገበት ቀን ከመሆኑ የተነሳ እኔና እናንተም ወደ ሥጋ ባንታመምም በደዌ ሥጋም ንጹሕ ስላልሆንን አብዛኞቻችን ግን በይበልጥ ታመን ያለነው በደዌ ነፍስ ስለሆነ ድረስ በዚህ ሳምንት ደዌ ነፍሳችን እንድናስወግድ በሐኪም እንድንታከም ቤተ ክርስቲያናችን በሰፊው ስለ ሕሙማን ስለ ሕሙመ ሥጋና ስለ ሕሙመ ነፍስ በሰፊው ታስተምረናለች ማለት ነውና እግዚአብሔር አምላካችን የተናጋሪ አንደበትን ከምስጢር ጋር እናንተ ሰሚዕ ልቦና ከአስተዋይ አእምሮ ጋር እግዚአብሔር አምላክ ያድለን ያድላችሁ። የምንነጋገርበት የትምህርታችን ርዕስ የሚሆነው ዛሬ ወንጌሉ በተነበበልን በዮሐንስ ወንጌል ምዕራፍ 5 ከቁጥር 14 ላይ ባለው ኃይለ ቃል እንግዳግመ ይተአብስ ከመዘአኪ ይርከብከ ሁለተኛ እንዳትበድል ከዚህ የባሰ ወይም ከዚህ የበለጠ እንዳያገኙ ሁለተኛ አትበድል በሚል ርዕስ እንማማራለን። ሁለተኛ ኃጢአት አትስራ ብለንም እንተረጉማለን። ዋናው ትርጓሜ በሚስቶች ሲል ሁለተኛ ኃጢአት አትስራ፣ ሁለተኛ ኃጢአት አትስራ። ከዚህ ከያዘ በሽታ ካገኘ ደዌ ራስን ከሚፈርድ ወድን ከሚቆርጥ እግርን ከሚቆራርጥ ወይም ደግሞ ከሚቀጠቅጥ በሽታ ወድን ደግሞ ከሚቆራርጥ በሽታ ራስን ከሚፈርድ በሽታ ድነሃል ተውሻለሁ፣ ነገር ግን ከዚህ በሽታ የበለጠ በሽታ እንዳያገኝ ኃጢአት አትስራ ይላል። የትምህርታችን ርዕስ ኃጢአት አትስራ ከዚህ የባሰ እንዳያገኝ በሚል ነው የምንነጋገረው። ይህንን ኃይለ ቃል የተናገረው መድኃኔዓለም ክርስቶስ ነው። ይህን እናንተ አምላክ በዘመነ ፍጻሜ ሰው ሆኖ ሰውን ለማዳን ወደዚህ ምድር መጥቶ በሚያስተምርበት ጊዜ በሚመክርበት ጊዜ ንስሐን በሚሰጥበት ጊዜ ደዌ ሥጋና ደዌ ነፍስን ደዌ ሥጋን በታምራት ደዌ ነፍስን በትምህርት በሚፈውስበት ጊዜ
የተናገረው ኃይለ ቃል ነው። ኃይለ ቃሉን የተናገረው ደግሞ የተነገረለት ወይም ደግሞ የተነገረ እንደኛ እንደናንተ ላለ በደረጃኛ ማለትያ ቁራኛ ለነበረ መጻጉዕ ለሚባል አይሁዳዊ የተነገረ ኃይለ ቃል ነው። ይህ መጻጉዕ ምን አይነት ሰው ስለሆነ ነው ካላችሁ ኃጢአት ሰርቶ እግዚአብሔርን በድሎ ኃጢአት በመስራቱ ሳይጸጸት ንስሐ ሳይገባ መላ ዘመኑን እግዚአብሔርን እየበደለ በነበረበት ሰዓት እግዚአብሔር በበሽታ በደዌ መጥቶ በደዌ መጥቶ በበሽታ ላይ ሆኖ 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ በቤተሳይዳ ወይም ደግሞ በርባቱ ጤና በርባቱ ማለት ቤተሳይዳ ማለት ነው። ቤተሳይዳ ማለት ደግሞ ቤተሳይል ማለት ነው። ይህ ምን ማለት ነው ካላችሁ የምሕረት ቦታ ማለት ነው። በቤተሳይዳ የጸበል ቦታ አሁን በእኛ በእናንተ ባለንበት ነባራዊ ሁኔታ የጸበል ቦታ ተብሎ ይነገራል። እና ቤተሳይል ማለት ነው። እቺ ቤተሳይዳ የምትባለው የጸበል ቦታ ናት። ምሕረት የሚለመንባት የክርስቶስ ምሕረትን ተስፋ የሚያደርጉባት የሚጸልባት ቦታ ናት። ማን የምትባለው ቤተሳይዳ ማለት ነው። ልክ እኔና እናንተ ብዙዎቻችን እንታመም በጸበል ወድቀን ብዙ እግዚአብሔር እንደምንተሳ እንደምንጠብቀው ደጅ እንደምንጠራው ጸበሉን እየተጠመቅን እርገቱን እየተቀባን በየጸበሉ ስንት ወገኖቻችን በየጸበሉ አሉ። የማንን ምሕረት ተስፋ እያደረጉ ነው? የማንን ምሕረት ተስፋ ደጅ እየጠኑ ነው? የእግዚአብሔርን ምሕረት ደጅ እየጠኑ ማለት ነው። ልክ ይህ መጻጉዕ እግዚአብሔር አንድ ቀን ይፈውሰኝ እንደሆነ እያለ በቤተሳይዳ 38 ዓመት ሙሉ ከዚያቻ ከመደቧ 5 እርከን አላት። ከአንዲቱ እርከን ላይ ወድቆ ይኖር ነበር ይላል። ያቺ ቦታ ላይ የተለየች ቦታ የሆነችው ለምንድን ነው ካላችሁ እንደነገርኳችሁ የእግዚአብሔር የማዳን ተስፋ የሚነገርባት ጸበል ተጠምቀው ከደዌያቸው የሚፈወሱባት መልአኩ ከሳምንት አንድ ቀን ቅዳሜ እየወረደ ውሃይቱን ይባርካት ነበረ። ጸበሉን ይባርከው ነበረ። ጸበሉን በሚባርከው ጊዜ ውሃው ይናወጣል። ውሃው በሚንቀጠቀጥ በሚሸበር ጊዜ በሚናወጥ ጊዜ ፈጥኖ የገባውን ሰው ከደዌው ይፈወስ ነበር። ፈጥኖ የገባው ሰው ከደዌው ይፈወስ ነበር። ወይም ፈጥኖ የገባው ሰው የሚገባውን ሰው ፈውስ እግዚአብሔር ይሰጠው ነበር። እንግዲህ አስቡት፣ ቀድሞ የገባውን ነው። እንግዲህ በዚህ በጽኑ በሽታ ላይ ያለ ሰው ፈጥኖ መግባት አይችልም። ወገን የሌለው ሰው የሌለው ሰው ተላልቶ ከባህር የሚጥል ወይም በጣም በሽታው ያልጠናበት ከሆነ ከሌሎች በሽተኞች ቀድሞ ሊሄድ ይችላል። ከዚያ ውጭ ግን በደዌ ዳኛ ሆኖ በአልጋ ቁራኛ ሆኖ ሰውነቱ ቆሳስሎ እንግዲህ ህመምን ሁላችንም እናውቀዋለን አይደል? አንድ ቀን አሞን ካደረ በነጋታው አንሱ ጣሉኝ ነው። ላስታማሚ የምናስቸግር ብዙዎች አለን ከበሽታችን ጽናት የተነሳ። ይህ መጻጉዕ ይገርማቸዋል። ዘመድ የጠላው እንግዲህ አይድንም ብለው ተስፋ የቆረጡበት ነው። አስቡት፣ ምን የጠላው አልኳችሁ? ዘመድ አስታማሚ ያጣ ዘመድ ያጣ ጤናማ ሳለ ኃጢአት ሲሰራ ሳለ ተባብረው ኃጢአትን ሲሰሩ የነበሩ አብረው ሲበሉ ሲጠጡ የነበሩ ጓደኛህ ነን ወገንህ ነን እያሉ አብረው የነበሩት ሁሉ በበሽታ ላይ ሲወድቅ ግን 38 ዓመት ሙሉ በአልጋ ቁራኛ ሲውል ግን ማንንም ቀናው ለሚያየው ሰው አጣ። ተስፋ ቆረጡበት። ምክንያቱም አይድንም ብለው እንግዲህ አንድ ቀን ይሞታል ዞሮ አንድ ቀን ቀብረዋለን ከፈለገ ሄዳል ምናምን ብለው ጸበል ላይ ወድቆ ነው ያለ። አስታማሚ የለውም አላችሁ ከቃሉ ጋር። ስንቶች አስታማሚ ያጡ በየሆስፒታሉ በየጸበል ቤቱ እኮ ብዙ ወገኖቻችን አሉ። አስቡት እንግዲህ። ግን ማነው ተስፋቸው? ማነው? እግዚአብሔር እኮ ነው። ለመጻጉዕ ተስፋው እናት አባት አይደለም፣ አክስት አጎት አይደለም፣ ገንዘብም ስልጣንም አይደለም። ተስፋው እግዚአብሔር ነበር። እንደ በሽታ ያለ ከባድ መከራ እንደው የታመመ ሰው እኮ አሁን አጥተን የምናማርር ሰዎች እንኖራለን። ስልጣን አጥተን የምናማርር፣ ገንዘብ አጥተን የምናማርር፣ ትዳር አጥተን የምናማርር፣ ስራ አጥተን የምናማርር፣ ልጅ አጥተን የምናማርር፣ ውጤት አጥተን ደረጃ አጥተን የምናማርር ብዙ ወገኖቻችን እኮ አለን። በየጸበል ቤቱ ስንሄድ በየሐኪም ቤቱ ስንሄድ ግን ምን ይላሉ መሰላችሁ? ታመው ያሉ ሰዎች አረ እንደው እግዚአብሔር ጤናዬን በሰጠኝ ለምኜ በበለው ይላል። አያችሁ ምን ሆኖ በሽታው ከባድ ከመሆኑ አንፃር ከበሽታው በዳንኩኝ እንደፈለገው የቀን ስራ ሰርቼ ለምኜ መንገድ ላይ ወድቄ ቤተክርስቲያን ላይ ወድቄ ለምኜ ስለመቤቴ ብዬ
እንደ ዕለት ጉርሴን ባገኘው እንደ ከዚህ በሽታ በዳንኩኝ እንጂ ብሎ ብዙ ወገኖቻችን ይጸልያሉ። እኔና እናንተ ግን የምንማረረው አስቡት እንግዲህ ትንሽ ጎደል ስትልብን እግዚአብሔር እናማራለን። እንዲህ በሆኑ ከፈጠርከኝ ቆጥረህ ነው ምን ሰዎች ሁሉ አለን አይደል? የኔ መፈጠር ትርጉሙ ምንድነው ብለን ሁሉ የምናማርር ሰዎች አለን። ግን እግዚአብሔርን ጤና ከጤና የበለጠ ለኔና ለእናንተ ታላቅ ስጦታ የለንም። ታላቅ ስጦታ ከጤና በላይ አለ የለም። በገንዘብ እኮ ምሕረት ማግኘት አንችልም። ብዙ ገንዘብ ሆነው ብዙ ባለስልጣን ሆነው በየሆስፒታሉ እንደው ከኢትዮጵያ ወደ ውጭ ሄደው የመትረፍ አቅማቸው ይምንት ሲሆን አይተናናውቅም። በብዙ ገንዘባቸው መዳን ያቃታቸው፣ በብዙ በጫናቸው ማዳን ያቃታቸው ዋገላቸው ብዙ ወገኖቻችን እኮ የሞቱ ወገኖቻችን አሉ። አስቡት እንግዲህ ከጤና የበለጠ ከባድ ነገር ስለሌለ አምላካችን ለሁላችን ጤናውን ይስጠን። በተሰጠን ጸጋ ደግሞ እግዚአብሔርን እናመስግን። አስቡት እንግዲህ ጤና ወይም በሽታ በአምስት መንገድ ይመጣል። በአምስት መንገድ ያው ወደ መጻጉዕ ልወስዳችሁ ነው። መጻጉዕ ከዚያች አምስቱ ነው ተርጉመን ትምህርታችንን ተዳርገን የምንጨርሰው። ሰፊ ስለሆነ ታሪኩ ጥር ለማድረግ እሞክራለሁ። ይህ መጻጉዕ በዚያች የተቀመጠው መልአኩ ምን ብያቸዋለሁ? ከሳምንት አንድ ቀን ባህሩን ሲባርከው ምን ይሆናል? ፈጥኖ ይገባው ይፈወስ ነበርና ፈጥኜ እገባለሁ ሲል ከሱ የተሻሉ ሰዎች እየቀደሙት ይገቡና ይፈወሳሉ። እርሱ ሁልጊዜ መልአኩ ወዶ ሲባርከው እነሳለሁ ሲል ሰውነቱ የደቀቀ ስለሆነ የሚያነሳውን ዘመን ስለሌለው ሁልጊዜ እየተቀደመ 38 ዓመት ሙሉ ተስፋ ሳይቆርጥ ዝም ብሎ ተኝቶ ይኖር ነበር። ሊነሳ ሲል እንደነገርኳችሁ በጽኑ ደዌ ያልተያዘው ቀድሞ ይገባበታል። አንድ ሰው ከተፈወሰ በኋላ ሁለተኛ ሰው መፈወስ አይችልም ያሰባል። ለምን ካላችሁ በዘመነ ብዙ ጊዜ በዘመነ ኦሪት ጊዜ ምን ስለሆነ ፍጹም ድነት አልነበረም። ይህ የእግዚአብሔር ተስፋ እንዳላቸው የእግዚአብሔር ምሕረት ፈጽሞ እንዳልተለያቸው ለማጠየቅ ነው እንጂ በዘመነ ኦሪት ድነት አይሰጥም ነበር። አንድ ሰው የሚሰጣቸው ለአንድ ሰው ምሕረት የሚሰጥ ቀድሞ ነገር እግዚአብሔር ፍጹም እንዳልተለያቸው እንደሚያድናቸው ተስፋ እንዳይቆርጡ ለማድረግ ብቻ ነው። ፍጹም ድነት የተሰጠን ሁላችን ወደ ጸሎት ስንገባ በአሁን ጊዜ አንድ ጊዜ ሁልጊዜ ፈውስ እንደምናገኝ የሆነው በአዲስ ኪዳን በብሉይ ግን እንደዚያ ነበረ። እናችን ተስፋ ደጅ እየጸና 38 ዓመት ሙሉ ቀድሞ የሚያስገባው አጥቶ ነበር እዚያ ቁጭ ብሎ ነበር። ይህ ሰውዬ ታመመ እንደነገርኳችሁ ደዌ በስንት አይነት ይመጣል አልኳችሁ? ንገሩኝ እሺ። በአምስት አይነት ደዌ ይመጣል። አሁን የታመመ ሰዎች እንኖራለን እንደምንኖራለን ሰው ሁላችንም በሽተኞች ነን። ከነዚህ ከአምስት አይነቶች ውጭ ግን ደዌ የለም። የደዌ አይነቶች ወይም የደዌ ብዛቶች አምስት ናቸው። እነዚህ አምስቱን እንያቸውና ትምህርታችንን እንጨርሳለን። አንዳችሁ ከቃሉ ጋር እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ የሁላችን ሕይወት መመርመር ስላለብን ነው እነዚህን አምስቶች በቁጥር በተራ እናመጣቸው። ምክንያቱም እኔ በሽታ ያለ በምን ምክንያት ነው ብለን ራሳችን መርመረን ወደ ንስሐ እንድንገባ እንድንቀርብ ወደ ስጋው ደግሞ እንድንቀርብ ራሳችን ለካ እንድናስመረምር እንድናይበት መታወቁ እንዲያሳየን ነው። እነዚህን አምስት ነገሮች እንዘረዝሩ ይመጣብን ብቻ ኃጢአት በኃጢአት መታመሙን ብቻ አይተን እኔና እናንተ በኃጢአት መታመማችን ካላየን ምንም የሰው ታሪክ ማውራት የሰው ሕይወት ማውራት የሚጠቅመን ነገር ስለሌለ ነው አባቶች እናቶች። ስለዚህ አምስት ነገሮች ምንድናቸው ካላችሁ አንዱ ደዌ ዘእስቴት ይባላል። ደዌ ዘምን አልኳችሁ? ደዌ ዘእስቴት የመጀመሪያው ደዌ ዘንጥ፣ ሁለተኛው ደዌ ዘእስቴት፣ ሶስተኛው ደዌ ዘተግሳጽ፣ አራተኛው ደዌ ዘመቅሰፍት፣ አምስተኛው ደዌ ዘኃጢአት ይባላል። የመጀመሪያው ደዌ ዘምን አልኳችሁ? ደዌ ዘንጽ የንጽህና በሽታ አንደኛው። ሁለተኛው ደዌ ዘእስቴት ማለት ክብር የሚያሰጥ በሽታ ሁለተኛው። ሶስተኛው ደግሞ ደዌ ዘተግሳጽ በኃጢአት ምክንያት መጥቶ የሚገስጽ በሽታ ማለት ነው ሁለተኛው ሶስተኛው። አራተኛው ደግሞ ደዌ ዘመቅሰፍት ይባላል። በመቅሰፍት የሚመጣ በሽታ አለ። አምስተኛው ደግሞ ደዌ ዘኃጢአት ይባላል። እነዚህን ጥር እያደረግን እናያቸዋለን። የመጀመሪያው ምንድን ነው ያልኳችሁ? እንዳትረሷቸው። እነዚህ ስትታመሙ ከነዚህ ከአምስቱ አንዱ ናቸው። ሁላችን ስንታመም ማለት ነው። ደዌ ዘንጽህ ማለት ምን ማለት ነው ካላችሁ አባቶቻችን የሚታመሙ በብዙ ገድላቸው በትሩፋታቸው በጸሎታቸው በጾማቸው ብዛት የተነሳ
በንጽህና በቅድስና ምክንያት ማለት ነው የሚያማቸው በሽታ ነው። በተጋድሎ ጾም ብዛት እንደቆሙ 24 ሰዓት ቆሞ በመዋላቸው 24 ሰዓት ወይም አንድ ሳምንት ምግብ ባለመመገባቸው 100 ወይም ደግሞ 24 ሰዓት በስደት በጸሎት ሰውነታቸውን ለነፍሳቸው በሚያስገድ ሁሉ ጊዜ በጸሎት ሲያሳልፉ በተጋድሎ ብዛት ሰውነታቸው በበሽታ ይያዛል። ቅዱሳን ደዌ ዘንጽ የሚባለው የሚመጣው በሁለት ምክንያት ነው። አንደኛው በተጋድሎ ብዛት የመጀመሪያው በተጋድሎ ብዛት እንደና አቡነ ተክለ ሃይማኖት እና አቡነ ተክለ ሃይማኖት እግራቸው ተቆርጦ ነበር። እግራቸው እንዲቆረጥ በሽታ ያሆነባቸው ምንድነው? ስንት ዓመት ነው በአንድ እግራቸው ቆመው ነው የጸለዩት የምንለው? ስለተባለ በጸሎት ብዛት ነው እግራቸው የተቆመጠባቸው እንጂ ሰርቀው ቀምተው አይደለም። ወደ ጭፈራ ቤት ተራምደውበት አይደለም። ሰግደውበት ቆመው ጸልየውበት ቆመው አስቀድሰውበት ነው እግራቸው የተቆረጠ። ልክ እንደዚህ አይነት በሽታ የሚመጣው በንጽህና በተጋድሎ ብዛት የመጀመሪያው በቅዱሳን ይመጣባቸዋል። ሁለተኛው ደግሞ ደዌ ዘንጽ የሚመጣው በክብራቸው እንዳይኮሩ በጸጋቸው እንዳይኮሩ። ለምሳሌ ቅዱስ ጳውሎስን እናንሳ። ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ከቁጥር 6 ላይ ራሱ ይናገራል። እኔ ድውዩ ጳውሎስ እኔ ድውዮችን እየፈወስኩ እኔ ግን በሽተኛ ነኝ ይላል። ታወበኒ መልአከ ሰይጣን ዘይደጉጸኒ ስጋዬ ወይኮርአኒ ርእሴ ይላል። ታወበኒ መልአከ ሰይጣን ማለት ነው የሰይጣን መልእክተኛ ለኔ ተላከ። ምን የሚለኝ በተጋድሎ በጾሜ በጸሎቴ በትምህርቴ በተጋድሎ ብዛት እንዳልኮራ ራሴን የሚፈልጠኝ ሆዴን የሚቆርጠኝ በሽታ ተሰጠኝ ይላል። አሁን በሽታ ለቅዱስ ጳውሎስ ኃጢአተኛ ሆኖ አይደለም፣ ግን በሚሰራው ክብር እንዳይኮራ እንዳይተብት። አሁን እናንተ አንድ ሁለት ቀን ከጾምነ ከጸለይነ ንስሐ ከገባን እንደው ትንሽ ቀን ስጋው ደሙ ከተቀበል እንደው ካህናትን እየጠራነ ስጋው እንትን ግብረ ሰላም ካለላባችን ኮራን ዝክር ምን ዘክር ከሆነ አጃባላቱ ካህናትን ያበላን እያጠጣ ምንድነው የምናረጋቸው? እንቀርጻቸዋለን። ማብላታችን ለማሳወቅ በቲክቶክ እንለቃቸዋለን አይደለም? በተሰጠችን እንደ በጣም ያሳዝናል እኮ የሰራናትን ስራ ዓለም በአንድ ቀን እንዲያውቅልን ነው የምንፈልገው። ባክ መኩራት እኔ እኮ እንዲህ ነኝ እኔ እኮ የካህን ዘር ነኝ እንላለን። እኔ እኮ የምሁር ዘር ነኝ። አይ እንደው እኮ በጣም ይገርማል። ዓለም ምሁርነት ራስን የማያድን እንኳን ለሰው ሊተርፍ ማለት እኮ ነው። ምሁርነት ራስን የማያድን ካተጠቀምነበት ለሰው እንኳን በዘር ይቅርና ምሁሩም ራሱን በህይወት ካልኖረው አይድንም። ምን ሊቅነት የሚያድን አይደለም። በህይወት የሚኖረው የሚያስተምረው የተማረው በህይወት መኖር ካልቻለ ሊቅነት ዋጋ የለውም፣ የሚፈይደው ነገር የለም። ስለዚህ አስቡት ቅዱስ ጳውሎስ ያ ሁሉ በሽታ የተሰጠው ራሱን የሚፈልጠው ሆዱን የሚቆርጠው በሽታ የተሰጠው ድውያንን እየፈወሰ ሙት እያስነሳ በምን ምክንያት ነው የበሽታ የመጣበት? አንደኛው በተጋድሎ ብዛት፣ ሁለተኛው ደግሞ እንዳይኮራ ህሙም በመፈወሱ ሙት በማንሳቱ እንዳይኮራ እንዳይታበይ ትዕቢት እንዳይመጣበት። ሰው ደግሞ በሚሰራው ስራ የሚተብት ከሆነ ዋጋ የለውም፣ በከንቱ ውዳሴ ይጠፋበታል። ያ ሁሉ ጸድቀው እኔና እናንተ እኮ በእውነቱ የማንሰራው እኮ ብዙ ስራዎች እንሰራለን፣ ግን ከብዙ ስራችን በከንቱ ውዳሴ የምናጠው ደግሞ በዚሁ ልክ ነው። ሰው እንዲያውቅልን ስንል ምን እንሆናለን? ያ በከንቱ ውዳሴ ያልቃል። አሁን የስጦታ አይነቶች ብዙ ናቸው። አሁን ወደዚህ አልገባም። በይፋ የሚሰጥ ስጦታ አሁን በቤተክርስቲያን የምንሰጠው ስጦታ ታይታ የለውም። ከንቱ ውዳሴም አይቀርም። በይፋ የሚሰጣለ በህቡ የሚሰጣለ 7 አይነት የስጦታ አይነቶች አሉ። እንግዲህ ወደ ሌላ ርዕስ እንዳልገባ አንድ በዛ ሰዓት እንነጋገረዋለን አላችሁ ከቃሉ ጋር። ስለዚህ ደዌ ዘንጽ የሚባለው በንጽህና ምክንያት የሚመጣ በሽታ ነው። አንደኛው በተጋድሏቸው እንዳይኮሩ፣ ሁለተኛ ደግሞ በጾም በጸሎት በስግደት ብዛት የሚመጣ በሽታ እንደ ጢሞቴዎስ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 13 ላይ በጣም የጢሞቴዎስ የሚባለው ቅዱስ ጳውሎስ ደቀ መዝሙር ነው እና ሁልጊዜ በጾምና በስግደት ነው የሚኖረው። አንድ ቀን የላመ በልቶ አያውቅም። አንድ ቀን ቀዝቃዛ ነገርም ጠጥቶ አያውቅም። ምግብም በልቶ አያውቅም። ሁልጊዜ የሚኖረው በተጋድሎ ነበር እና ቅዱስ ጳውሎስ መልእክት ላከለበት። ምን ብሎ? ተዳጠ ወይነ ሶስ በእንተ ማመስከተ ወበእንተ ደዌ ከገዘል ትንሽ እንደው ከመጣው ውሃው ላይ ትንሽ ወይን ጨምርበት ለምሽት ነው ግን በዛ ጀላጠና ትንሽ ነው ያለው። ትንሽ ያለው ብዙ አይደለም። ለምን ይጠቅማል? ለሆድ በሽታ ይሆናል።
በእንተ ደዌከ ስለ በሽታ ብቻ ይህ በሽታ በጢሞቴዎስ የመጣበት ምክንያቱ ምንድን ነው ካላችሁ የአንጀት ድርቀት የሆድ የሳምባ ምታት ገጥሞት ነበር ይላል መጽሐፉን ስናነበው ትጓለው በተጋድሎ ብዛት ድርቀት አግኝቶት በዚያ ምክንያት ትንሽ ወይን እንዲጠጣ ቅዱስ ጳውሎስ ወስዶት ነበር ስለዚህ በሽታ የሚይዘው በምንድን ምክንያት ነው ደዌ ዘንድ ክብር በሚያስጠት ደዌ ዘንድ ይመጣል ማለት ነው አንድ በሽታ ሁለተኛው በሽታ ደዌ ዘሴት ይባላል ምንድን ነው ያልኳችሁ ደዌ ዘሴት ይህ ደዌ ዘሴት የሚባለው ምን አይነት በሽታ ነው ካላችሁ ጸጋና ክብርን የሚያስጠጥ በሽታ የድነ ቅዱስ ጳውሎስ እንዳይኮሩ ነው ደዌ ዘሴት የሚባለው በንጽህናቸውና በቅድስናቸው ብዛት የሚመጣ ነው ይሄኛው ደግሞ ክብርን ለማስጠጠት ጸጋን ለማስጠጠት የሚመጣ በሽታ ነው ደዌ ዘሴት ማለት እሴት ማለት ክብር ነው ክብርን የሚያስጠጥ በሽታ አለ ይህ ክብርን የሚያሰጠ በሽታ ምን አይነት በሽታ ነው ካላችሁ እንደ ኢዮብ አይነት የኢዮብን ታሪክ እናውቃለን አይደል ኢዮብ በበሽታ ያ ሁሉ ሰውነቱ ተፈሰል ብሎ ሀብት ንብረቱ አልቆ ጠምቶ የነበረ በኃጢአቱ ምክንያት ነው አይደለም ለምን ምክንያት ነው ያገርማችኋል አሁን እንዲህ ስንነጋገር ቀላል ይመስላል በኢዮብ የደረሰ አይደረስብን አንችልም ትግስት እንደ ኢዮብ ነው አባቶቻችን አይደል እንደ ኢዮብ ትግስት በዚህ ምድር የለም 10 ልጆች በአንድ ቀን ሞቱበት ስንት ልጆች አልኳቸው 10 ሁሉ 7 ወንድ ልጅ ናቸው የደረሱለት ለትዳር የበቁ 3 ሴት ልጆች ናቸው በአንድ ቀን እነዚህ 10 ልጆች በአንድ ቀን ሞቱበት ከዚያ ደግሞ በጣም ባለሀብት ነው መጽሐፍ ቅዱስን አልኩት በጣም ኢዮብ ነው ያ ንብረቱ ሀብት ንብረት ሁሉ በአንድ ቀን ረገፈበት ጠፋበት ሁለተኛ ደግሞ ያሁኑ አልቆበት እግዚአብሔር አላማረረም ምንድን ነበር አሁን የናናት ልጆቻችን ሲሞቱ ሀብታችን ሲጠፋ ዲራስ ተከቱ በእውነቱ እግዚአብሔር ምን መጥቶ ይቆጥላል ለቦታን ሳንቆጥና ቤተክርስቲያን ለምሳሌ ጸሎት ማድረጉ ይቀርና ራሳችን ሃይማኖታችንን ልንለውጥ እንችላለን ታሪክን ልንሞት እንችላለን በቦታን ተሳልቆ ታሪክ የሚሞቱ ብዙ ሰዎች ይሞታሉ ተስፋ እየቆረጡ ማለት ነው ስለዚህ ይሄ ምንም አላለም መጨረሻ ላይ ደግሞ ራሱ ሰውነቱ ተሰልላለ እንደው ማከቻ እንኳን ቆስሎበት የሚያክበት ጥፍራታ ጥፍሩ ወጥቶ ተላልፎ ወጥቶበት ማለት ነው ከኮንሰፕቱ ላይ ሳለም ይላባል አይደል በጣም ያሳዝናል እኮ ታውቁታላችሁ ስለዚህ ኢዮብ ግን ሁሉን አጣ ሚስቱ እስከምትክደው ድረስ ደረሰ ወገንም ጠላው እንደማዲያ መጣቁ ተባለ በጣም ትንታልከ ብታገኙ ሰዎች ሁሉ ቀርበው ፈጣሪ ስድብ እስከማለት ድረስ ሚስቱ ፈጣሪ ካስተላ እስከማለት ስደበውና ሙት ከዚህ በለጠ ምን ያመጣባል እስከማለት ድረስ ነበር ኢዮብ ግን ምንድን ነበር ያለው በፍጹም መልካም ነገሩን ከዚህ ተቀብዬ ክፉ ነገሩን ላለቀበል ነው ፈጣሪን አልክድም እግዚአብሔር ወሃበው እግዚአብሔር ነሳና ያለ ልጅ የሰጠኝ እግዚአብሔር ነው ጤና የሰጠኝ እግዚአብሔር ነው ሀብት የሰጠኝ እግዚአብሔር ነው እግዚአብሔር ሰጠ እግዚአብሔር ወሰደ አያችሁ እንዲህ እንላለን አሁን በበሽታ ላይ ሆነ አንዱ በጣም ማናማረው እግዚአብሔርን በእውነት የምንሳደብ ሰዎች ስራ ስላልሰጠን ትዳር ስላልሰጠን ስልጣን ስላልሰጠን ገንዘብ ስላልሰጠን የምናማርርና እግዚአብሔር የምንሳደበው ስንቶች ነን በእውነት ተስፋ የቆረጥን በእውነት ይገላል የምንል ሰዎች ግን እዚህ አሁን መከራ እየመጣ ተስፋ አልቆረጠም ይሄ ደዌ ዘሴት ይባላል እና መጨረሻ ላይ ኢዮብ መከራ የመጣበት ለምንድን ነው ካላችሁ ሰይጣን ሄዶ እጄ ወዳጅ ትለዋለህ እንጂ እኮ ኢዮብ ሀብት ንብረቱን ብትነሳበት ልጆቹን ብትነሳበት አንተን ይክዳል ብሎ ሰይጣን ስላካሰሰው ነው የኢዮብ ጽድቁ የሰይጣን ውሸቱ እንዲታወቅ ነው በኢዮብ ላይ መከራ የመጣበት አያችሁ የኢዮብ ጽድቁ ቅዱስ ነው ምክንያቱም በማጣትም ጊዜ እግዚአብሔርን እንደማይክድ እግዚአብሔር ስለሚያውቅ በማግኘት ብቻ አይደለም ሰይጣን ምን አለ ስላገኘ ሁሉ ስለሞለው ሁሉ ስለተረፈው ነው እንጂ አንተን የሚያመሰግን ቢያጣ ኑሮ አንድ ቀን አንተን ዞር ብሎ አይህም አምላኬ ማይልህም ነበር ስላለው በዚህ ምክንያት ፈተና መጣ ኢዮብ ግን በትዕግስት ፈተናውን ተዋጠ ኢዮብ ሁለት ላይ ተመልከቱ የኢዮብ ጸጋ ከቀድሞ የበለጠ ተሰጠው ይላል ያ በሽታ እንደገና ረቆ ወልቆለት ሀብቱም እጥፍ ልጆችንም እጥፍ አግኝቷል ይሄ በሽታ ምን በሽታ ይባላል የጸጋ የሚያሰጥ የኢዮብ ጸጋ ከቀድሞ ጸጋው ይበልጥ በፈተና በበሽታ ከተፈተነ በኋላ በፈተናው መካከል ምን ብሎ አልፎ ወደ ተለየ ጸጋ ተሸጋገረ እኔና እናንተ ከጸጋ ላይ ጸጋ የሚጨመርልን በመከራ ላይ ስናልፍ
አልጋ ባልጋ ህይወት የለም። አልጋ ባልጋ ክርስትና የለም። ይሄንን ልንወቅ ይገባናል። እንደው ዝም ብለን እንደው ክርስቲያን ስለሆነ መከራ ይመጣብን ማለት አይደለም። መከራ የሚመጣብን እንደው ክርስቲያን በመሆናችን ነው። ምክንያቱም ክርስቶስ በዓለም ስትኖሩ መከራ አለባችሁ ብሎ ለሐዋርያት ክርስቶስ ተናግሯል። ከዚህ የበለጠ ብዙ ነገር እንደሚመጣ ማወቅና መረዳት አለብን። ስለዚህ የመጀመሪያው ኢዮብ የተፈተነበት ደዌ ዘእስቴት ይባላል። በዚህ ምክንያት ግን ከደዌ ድኖ የበለጠ ጸጋ አግኝቷል። በምድርም በሰማይም አላችሁ ከቃሉ ጋር። ስለዚህ በሽታ ምንን ለማስጠጠት ይመጣል? ጸጋን ለማስጠጠት ይመጣል። የምንታመመው ጸጋን ልናገኝበት፣ በበሽታችን ጸጋን ልናገኝበት፣ ክብር ልናገኝበት እንደምንችል መጽሐፍ ይነግረናል። በዜና አበው ላይ 60 ዓመት ሙሉ በበሽታ ኑሮ በ60 ዓመቱ ጊዜ ሲፈውሰው ምንድን ነው ያለው? እግዚአብሔር አምላክ ጸጋዬን ለምን አነሳኸኝ ነው ብሎ ሰው ይገባ አይደል? በመከራችን ጊዜ ጸጋዬን እንድታበዛልኝ እንደምታበዛልኝ አውቃለሁ። ደዌ ሲፈወስ ግን ጸጋዬን እንደሚነሳብኝ አውቃለሁ። ስለዚህ ምን መጥዬ ነው ብሎ ነው ሰው የገባው። ዜና አበው ላይ ስናወራ አነብ ማለት ነው። ስለዚህ የመጀመሪያው ሁለተኛው ደዌ ዘእስቴት ሰዓትና የልብ ይጥር ላድርገው። ሶስተኛው ምንድን ነበር ያልኳችሁ? አሳባችሁ አረ ንገሩኝ እናቶች፣ ምንድን ነበር ያልኩ? ሁለተኛው ሶስተኛው የቆረኔና እናንተ ችግር ሁለታችሁ ነው። ይጠፋል። እየጠፋን እኮ ቤት ሄደን የምንጣለው ኃጢአት የምንሰራውም እኮ የተማለው እየጠፋብን አይደል? ይሄ ልባችን የሚወስድብን ምን እንደሆነ ይገርመኛል። ሰይጣን እኮ ሌላ አይደለም ማለት በሰው መካከል የወደቀ ዘር አለ ማለት እኮ እሾህ የተባለ ምንድነው? የምድር ፍላጎት ሀሳብ ማለት ምድር የተባለ እናንተ ነን። ዘር የተባለ እግዚአብሔር ቃል ማለት አሁን እሾህ አልቆ ያዘ እንዳልሰማ ልባችን እየበተነብን ያለው እሾህ የተባለው የዓለሙ ኮተት ነው እኮ። የዓለሙ አሁን የምናስበው ስለ ኑሮ ውድነት፣ ስለ ሀገር ሰላም አለመሆን፣ ስለ ቤታችን ደም ስለምንበለው ስለምንጠጣው አይደል? እንጆ ምንቱን ለምሰራት ይጀምር ወደ ሰዎች አይደል? ብዙዎቻችን ደግሞ ብዙ ያለን ነው እጅግ ምንድነው የሚፈልገው? ይሄንን ምግቡ አይፈልግ እንደው ምን ነው የምበለው ምን ነው ወደ ሰዎች ይባላል። አሁን ብዙዎቻችን የሚያስጨንቀን አሁን ቤተክርስቲያን በጥሩት ይሄን ትምህርት የሚጣፋት ከዚህ ምክንያት ነው። የሚነገረን ማንሰበው እሾህ የተባለ የዚህ ዓለም ኮተት ነው። ጥረ ነው የምንሄደው ሁሉ ሀሳብ እኮ። ስለዚህ ልቦናችን እንደ በእውነቱ እግዚአብሔር አምላክ ልቦናችን ይመልስልንና ቃሉን ሰምተን እንድንድን እግዚአብሔር አምላክ ይርዳል። ሶስተኛው ደዌ ዘተግሳጽ ይባላል። ደዌ ዘተግሳጽ ማለት ምንድን ነው? በጣም የሚገርመው ቅዱስ ዳዊት ምን ይናገራል? የሚናገረው አንድ ኃይለ ቃል አለ። ገሥጾተ ገሠጸኒ እግዚአብሔር ብሎ ምንድን ነው? ወለሞት ተባቲ መጥተውን ያደረገ መገሰጽን እግዚአብሔር ገሠጸኝ አለ። ነገር ግን አሳልፎ ለምን አልሰጠኝም? ለሞት አልሰጠኝም። አያችሁ፣ ለሞት አሳልፎ የማይሰጥ በሽታ ማለት ነው። ምን ደዌ ዘተግሳጽ የሚመክር የሚያስተምር አንደኛ ሁለተኛ ነገሥት ምዕራፍ 20 ከቁጥር 1 ላይ ሰናክሬም ወይ ሕዝቅያስን እንመለከታለን። ሰናክሬም የሚባል ንጉሥ መጥቶበት ሊያጠፋው ሲል ወደ እግዚአብሔር ጸልዮ ወደ እግዚአብሔር ተማጽኖ ሕዝቅያስ ምን ሆነ? እግዚአብሔር ጠላቱን ያጠፋለት። ዜና ያጠፋለት ጠላቱን ካጠፋለት በኋላ ምን ሆነ? ኮራ። በእኔ ኃይል እኮ ነው ጠላት ይጠፋልኛል። እግዚአብሔርን ረስቶ ዘነዶ። አያችሁ፣ ታሞ የተነሳ ማንን ረሳ ነው የሚባለው? ፈጣዱን ረሳ ነው የሚባለው አይደል? ፈጣዱን ረሳና ምን ሆነ? በቃ ይሄን ሁሉ ጠላት ድል ያደረኩት እኮ እኔ ነኝ ብሎ መፍራት ጀመረ። እግዚአብሔር ደግሞ ሊገስጸው የቀድሞ ትሕትናህን የቀድሞ ስራህን አሁን ረስተሃል። ፈሪሃ እግዚአብሔር ነበረው፣ ይጸልይ ነበረ፣ ይጾም ነበረ፣ ይስገው ደግሞ ይቀበል ነበረ፣ ትሕትና ነበረው፣ ኩራት አልነበረው። ያን ተወና መኩራት ጀመረ። አያችሁ፣ ሰው ከቀደመው ክብሩ ሲርቅ እግዚአብሔር ተግሳጽ ያመጣበታል። ምን ይሆን? እንዲመክረው ዳዊትን እንደዚያ ነበር ያደረገው። መጀመሪያ ቅዱስ ነበረ፣ በኋላ ግን ኃጢአት ሲሰራ ሲረክ ምን አለው? ቆነጠጠው። ሲቆነጠጠው ቅዱስ እግዚአብሔር ገሰጸኝ፣ ግን አሳልፎ ለሞት አልሰጠኝም ማለት። ልክ የለንም ሰናክሬምን ምን አለ? ሕዝቅያስን ምን አደረገው? እግዚአብሔር በበሽታ መጥቶ ትዕቢት አይወድምና ከቀድሞ ትሕትናው ከቀድሞ ጸሎቱ ከቀድሞ ስግደቱ ከቀድሞ ስነ ምግባሩ ስለራቀ እግዚአብሔር በበሽታ መጥቶ በአልጋ ቁራኛ በወልዳኛ አደረ። እንደውም ኢሳይያስ ላከውና ትሞታለህ እንጂ በሕይወት አትኖርም አለው። መጨረሻ መሰነባበቻ አልሰማችሁ? አሁን ታመን እያለ ትሞታለህ እንጂ በሕይወት አትኖርም ስንባል እንደው ደስ ይለናል። እንደ ማስተካከል እንጂ ቤት ግን አስተካክል አላየው። ቤት ግን አስተካክል ትሞታለህ እንጂ በሕይወት አትኖርም፣ ቤት ግን አስተካክል አለ። በጣም ተስፋ ቆርጦ ነበር። ግን ምን አለ?
እግዚአብሔር አምላክ በድያለሁ አልጋ ላይ ተኝቶ እኮ ነው ተገጸተ። አያችሁ ተግሳጽ ማለት ምክር ነው። አሁን አባት ሲሰድቡ ነው ከሌስተር ይሳደባል ነው የአይነት ሰባኪ ያስተላል እንላለን ነው። አባታችን አባታችን ጥሩ ነበሩ ግን ይሳደባሉ ነው ስድብ አፋቸው ይወጣ የተተግሳጽ ነው እኮ። የሚገባ ስድብ አለ፣ የሚገባ ቁጣ አለ፣ የማይገባ ቁጣ አለ። እንደው ባገኘነው ሁሉ ስድቡ የሚፈቀድ ሁሉ ሳይሆን የሚገባ ቁጣና የማይገባ ቁጣ አለ፣ የሚገባ ተግሳጽና የማይገባ ተግሳጽ አለ። ስለዚህ ምን ሆነ እግዚአብሔር ይቆጣል፣ ይገስጻል። እንኳን ካህናት አባቶች ምሳሌያቸው ይቀርና ብላችሁ ፈልጉ እና መጨረሻ ላይ ምን ሆነ እግዚአብሔር በበሽታ ስለመጣው ኢሳይያስን ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አስተካክል ብለህ ንገረው ብሎ ኢሳይያስ ላከው። ኢሳይያስ እንደነገረው ምን ሆነ? ወዲያው አለቀሰ፣ አነባ። በድያለሁ፣ ፈርቻለሁ፣ ኃጢአት ሰርቻለሁ፣ የቀድሞዬን ስራዬን አቁሜያለሁ፣ ወደ ኃጢአት ተመልሻለሁ። ስለዚህ ግን እግዚአብሔር እባክህ አምላኬ ይቅር በለኝ ብሎ ወዲያው ንስሐ ሲገባ ሲጸጸት ከግድግዳው ዞሮ ወደ ሳሎኑ ነበር ዞሮ ነበር የተኛካለው ወደ ግድግዳው ዞር አለና እግዚአብሔር ወዲያው ኢሳይያስ ከቤቱ ሳይደርስ ያንን መልእክት ተናግሮ እስከሚመለስ አላቆየውም። ተመለስ አለው ኢሳይያስ። ምን ሆን ካምላኬ ሲለው እድና ንስሐን ተቀብያለሁ፣ ጸሎትን ሰምቻለሁ፣ ልቅሶን አይቻለሁ። እንካ እነሆ 15 ዓመት ባጭር ልትቀር ነበር 15 ዓመት ጨምሬሃለሁ። አያችሁ ደዌ ዘተግሳጽ የሚባለው በሽታ መጥቶበት ነበር፣ ግን በሽታውን አስወግዶ 15 ዓመት ተጨመረለት። ምን ሲሆን ነው የተጨመረለት? ንስሐ ሲገባ ሲያለቅስ። ይሄ ምን በሽታ ይባላል? የደዌ ዘተግሳጽ ምክር ለሞት አሳልፎ የሚያስተምር በሽታ። አሁን ብዙዎቻችን በሽታ ሲደርስ መማሪያችን ነው እንጂ መሳቀቂያችን አይደለም። ማማረሪያችን መሆን የለበትም። ይሄ ምን የምንልበት ነው መሆን ያለበት፣ የምንማርበት የምንመከርበት አይደለም። በስጋችን ኃጢአትን የምንሰራ ከሆነ ይህን ኃጢአት እኮ በደዌ የሰጠው ሰውነትህን እኮ መልካም ስራ ልትሰራበት ነው። አንተ ግን ኃጢአት እየሰራበት ስለሆነ በደዌ መተው ሲል አይ በሰውነቴ እኮ አሁን በሆዴም ምን ልየበት አላውቅም፣ ጾምየበት አላውቅም፣ በእግሬ ሰግጄበት አላውቅም፣ በእጄ መጥቼበት አላውቅም፣ በአፌ ምን ልየበት ጸልዬበት አላውቅም፣ ተሳልጄበት ነው የማውቀው። ስለዚህ ምን ማድረግ አለብን? እግዚአብሔር እግሬን የቆረጠ ወይ እግሬን ያመመን እግሬን የሚቀጠቅጠኝ ወይም እጄን የሚያመኝ ይህ ስለባረኩበት ነው ብለን እንድንማርበት እንጂ ተስፋ እንደምንቆርጥበት አይደለም ማለት ነው። ስለዚህ ወዲያው እግዚአብሔር ፈወሰው፣ 15 ዓመት ጨመረው። እግዚአብሔር አምላካችን ይህን እናንተን በሽታ ደዌ ዘተግሳጽ አድርጎ በደዌያችን ተመክረንበት ተቃንተንበት ምን እንድንሆንበት እንድንድንበት እግዚአብሔር ይርዳል። ኢሳይያስንም በተመሳሳይ እንደዚሁ ባለማስተማሩ ባለመገሰጹ ለምጽ ወጣበት፣ መጨረሻ ላይ ለምጹ ተፈወሰበት። ይሄ ምን ይባላል? ደዌ ዘተግሳጽ ይባላል። አስንተኛው ነው ያለነ ሶስተኛው እንግዲህ ጥር ላድርገው ሰፋ ያለ ስለሆነ ነው። ሶስተኛውን ደዌ ዘተግሳጽ ብያቸዋለሁ። አራተኛው ደግሞ ደዌ ዘመቅሰፍት። ይህ በጣም ከባድ በሽታ ነው። ደዌ ዘመቅሰፍት የሚባለው ከበሽታዎች ሁሉ የሚከብደው በሽታ ደዌ ዘመቅሰፍት ነው። መቅሰፍት ማለት ምሕረት የሌለው ነው። ምሕረት የሌለው የሐዋርያት ሥራ ምዕራፍ 12 ላይ እናገኘዋለን። ምዕራፍ 12 ላይ በሰፊ እናገኘዋለን። በሄሮድስ ምን አይነት በሽታ እንደነበረበት ከዚያ ሐዋርያትን የሚያሰቃይ እነ ቅዱስ ጴጥሮስን ሲያስር የነበረ ሲገድል የነበረ ክርስቲያኖችን ሲያሳድድ ሲተፈጭት የነበረ አለንስታ ገባ እያሉ ቢያስተምር ቢመቱት አልገባም ብሎ እምቢ በማለቱ መድኃኔዓለም ክርስቶስ 3 ቀን እንደው ይቅርታ በጣም ብታነቡት 5 ቀን ነው የሚለው እስከ 3 ቀን እንዲመከር አደረገው። አልሰማም ማለት 5 ቀን ብቻ ታሞ በመቅሰፍት እንዲከሰት አደረገው። ሸቶ ተልቶ እንዲሞት አደረገው። አሁን የበሽታ የመገሰጽ የመቅሰፍት በሽታ አልመለስ ስንል አንስተካከል ስንል ከኃጢአታችን ወደ ጽድቅ አንመለስ ስንል ከክፉ ስራችን አናቆም ስንል ከዝሙትም ሊሆን ይችላል፣ ከትዕቢትም ሊሆን ይችላል፣ ከሱስም ሊሆን ይችላል፣ ከዘረኝነትም ሊሆን ይችላል፣ ከተንኮልም ሊሆን ይችላል፣ ከቅናትም ሊሆን ይችላል። በተለያየ እግዚአብሔር ከሚያወጣቸው ስራዎቻችን አንመለስ ስንል እግዚአብሔር መቅሰፍት ያመጣና አንዴ ይቀስፈናል። ይህ በሽታ በጣም የከፋ ነውና እግዚአብሔር ከዚህ ይሰውረን። ደዌያችን የመቅሰፍት አያድርግብን። የዘተግሳጽን እንድንድን እግዚአብሔር ይርዳን። ሄሮድስ ወዲያው በ5 ቀን እንደታመመ ተቀስፎ ሞተ ብሎ የሐዋርያት ሥራ ምዕራፍ 12 ላይ በሰፊው ይነገረናል ማለት ነው። ደዌ ዘመቅሰፍት እንዳለ የመጨረሻው ደዌ ዘኃጢአት ነው። ይህ ደዌ ዘኃጢአት የሚባለው የመጻጉዕ ከመጻጉዕ መልሼ ደረስኩት። መጻጉዕ የታመመው በኃጢአት ምክንያት ነበረ። የእግዚአብሔር ምሕረት ተስፋ እያደረገ እግዚአብሔር እኮ መሐሪ ነው እያደረገ እያለ ኃጢአት መስራት
መጽሐፉ እንዲህ ነበረ። ይዘሙታል እግዚአብሔር ማሪ ነው ይቅር ይላል እያለ ይሰርቃል እግዚአብሔር ማሪ ነው ይቅር ይላል እያለ አቀሰረ። ይህ የተሰባሰበ ሁልጊዜ ንስሐ ይገባ ሲል እግዚአብሔር በኃጢአት መተው 38 ዓመት ያልጋ ቁራኛ ሆኖ ኖረ። ይህ በሽታ የምን በሽታ ይባላል? የኃጢአት በሽታ። በኃጢአቱ ብዛት የመጣው አሁን አብዛኞቻችን የኃጢአት በሽታ ነው ያለው። ለምን ካላችን ዝሙት በመፈጸማችን የተለያየ በሽታ ሊገጥመን አለ። በትዳር ባለመጽናታችን ለትዳር እስከምንበቃም ደግሞ ራሳችን ጠብቀን ባለመኖራችን በተለያየ በሽታ የተጠመድን ለዘላለም መድኃኒት በሌለው በሽታ የተያዙ ሰዎች አሉ። ይህ በሽታ የመጣብን በምን ምክንያት ነው? በኃጢአት ምክንያት ነው። በራሳችን ስጋ የሰራነው ኃጢአት ይመጣል። ስለዚህ በመብል ምክንያት የሚመጣ በሽታ አለ። በመጠጥ ምክንያት የሚመጣ በሽታ አለ። መጠጥ ከመጠን በላይ ኃጢአት ስለሆነ፣ መብልም ከመጠን በላይ ኃጢአት ስለሆነ፣ ስለዚህ ይህ ሁሉ የሚመጣው በኃጢአት ምክንያት ነው። እግዚአብሔር አምላካችን ወዶና ፈቅዶ ከኃጢአት ተመልሰን በንጽህና ተመላልሰን በስጋው ደግሞ አልፈን የመንግስት ወራሾች ሙቀዳችን እንድንሆን እግዚአብሔር አምላክ ይርዳል። መጻጉዕን እግዚአብሔር አምላካችን በዛሬው ቀን ምንድን አለው? በኃጢአት ምክንያት ታሞ የነበረውን ልትድን ትወዳለህን አለ አይደልና በዚህ የተመላለሰ በሚያስተምርበት ሰዓት አሁን እወዳለሁ የሚያወስደኝ ወደ ጸበል የሚያገባኝ አላገኝም እንጂ መዳንማ ስለፈለግኩ ነው ልጅ የምንኖር አለ። በሁለተኛ እንዳትበድል እንጂ አሁን አድኜሃለሁ። ተነስና ሳራ ተቃለ ተነስና አልጋን ተሸክመህ ሂድ አለ። አያችሁ ስንት ዓመት የቆየውን ነው? 38 ዓመት ሙሉ ኃጢአት ሰርቶ በደዌ ዳኛ በአልጋ ቁራኛ የነበረውን ተነስና አልጋን ተሸክመህ ሂድ አለ። አስቡት እንግዲህ ይህ ከበሽታ ሲነሳ ሰው ቆሞ መሄድ ይችላል? አይችልም። የእግዚአብሔር ቸርነት ግን አስቡ። አልጋውን ተሸክሞ እንዲሄድ እንዲሁም አባቶቻችን በተርጉማን ሲተረጉሙ አባታችን አባ እስድሮስ የሚባለው ልጅ ተረጉም አልጋው እንዲሁም የምን አልጋ ነበር ይላሉ? የብረት አልጋ ነበረ። የእግዚአብሔር ቸርነትን ለማጠየቅ እኮ ነው። ተሸክሞ ሲሄድ አልጋው የብረት አልጋ ነበረ። ያንን የብረት አልጋ ተሸክሞ እንዲሄድ ያደረገው እግዚአብሔር ፍጹም ድነት እንደሰጠው ነው። ታዲያ በኋላ ግን ሁለተኛ ኃጢአት ከዚህ የበለጠ ኃጢአት እንዳገኝ ከዚህ በለጠ እንዳገኝ ያለው ደግሞ ከሩዞ ታሞ የነበረ የኃጢአት በሽታ ነው፣ ወይም ደግሞ የስጋ በሽታ ነው። የነፍስ በሽታው ይከፋብሃል ሲለው የምን በሽታ ያልኳችሁ? የነፍስ በሽታው። አሁን እናንተ እግራችን የሚቆርጠን፣ ሆዳችን የሚቆራርጠን፣ ራሳችን የሚፈልጠን ሁሉ በሽታ የምን በሽታ ነው? የስጋ በሽታ ነው። ግን ከዚህ የበለጠ በሽታ እንዳያገኝ ኃጢአት አትስራ ያለው ግን የነፍስ በሽታ ነው። የነፍስ በሽታ ከያዘ ከባድ ነው፣ አትድንም። ንስሐ ካልገባህ ይህ ቀላል ነው። ዳግኛለሁ ሁለተኛ ኃጢአት አትስራ ከዚህ የበለጠ እንዳያገኝ ብሎ ነው የፈወሰው። ስለዚህ እናንተ እግዚአብሔር አምላካችን ከዚህ የበለጠ በሽታ እንዳያገኝ ከስጋዊ በሽታ ማለት ነው። ከስጋዊ በሽታ የበለጠ በሽታ የነፍስ በሽታ ነውና ለዘላለም በሲኦል ወድቀን ስንታመም ስንማቀቅ ከምንኖረው አሁን በጊዜ ሳይመሽብን ከኃጢአታችን አገግመን ለንስሐ አባታችን ዶክተሮች የቤተክርስቲያን ዶክተር ይላቸዋል። ባስቴው ዘቂሳርያ የቤተክርስቲያን ዶክተር አንተ ሰነፍ ስትታመም ሆስፒታል እንደምትሄደው ነፍስ ስትታመም ወደ ቤተክርስቲያን ዶክተሮች ወደ ካህናት አትመጣምን ይላል። ስለዚህ ወደ ቤተክርስቲያን ዶክተሮች ወደ አባቶቻችን መጥተን ንስሐ ገብተን ከደዌያችን እንድናገግምና እንድንፈወስ አዚያም ደዌ ነፍሱን በዚያው ስለሚቀጥል እግዚአብሔር አምላካችን ልቦና ያድለን። ለንስሐ ጊዜ ሰጥቶናል። በንስሐ ጊዜ ደግሞ እንድንጠቀምበት እግዚአብሔር አምላክ ይርዳል። እንግዳ ገበይ ታድስ ከበዛት ይርከውታ ከዚህ የበለጠ በሽታ እንዳያገኝ ሁለተኛ አስረስ ተብለናልና ከዚህ ካለንበት ሰላም የበለጠ መከራ እንደመጣበት ከመጥቀምጣት እንደሰራ እንደመጣበት ሰላም የሚሆነው ደብራችንን ራሳችን ህይወታችን ትዳራችን ሰላም የሚሆነው ከእግዚአብሔር ጋር ስንሆን ነውና እግዚአብሔር አምላካችን ሰላሙን እንዲሰጠን ተግተን መጸለይ፣ ተግተን መጾም፣ ተግተን ደግሞ ስጋውን መቀበል ንስሐ መግባት አለብን እንጂ ከዚያው በዘፈቀደ ዝም ብለን የምንመላለስ ከሆነ የምንማረውን በጆሮአችን እየሰማን በአንድ ጆሮአችን እየሰማን በአንድ ጆሮአችን የምናፈሰው ከሆነ እንደተነደለ ጀሪካን አሁን ጀሪካ በታች ያፈስ ከሆነ በለው ውሃ ረግበት ይሞላል አይሞላም? አይሞላም። ምን እያደረገ ነው? እያፈሰሰው ነው። ስለዚህ እናንተ ነገር እየሰማን በአንድ ጆሮአችን እየሰማን በአንድ ጆሮአችን የምናፈሰው ከሆነ ምንም ለውጥ አያመጣም በህይወታችን።
ተስፋም ባይኖርምና እግዚአብሔር አምላካችን ፍጻሜያችን አሳምሮ የሀገራችን ሰላም የምናይበት ጾም እኔና እናንተ ነው በመላ ይችላል እንደ ሀገር በሰላም ያለን እንደ ግልም በሰላም አጥተን በተለያዩ በሽታል ያለነውና የምንደርሰው እንዲፈውሰን ኃጢአታችን ያስወግድልን ቅዱስ ፈቃዱ ይሁንልን። እስከዚህ ሰዓት ያስተማረን የገሰጸን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ህንጻ ቤተክርስቲያናችን እያያችሁት ነው። አባታችን መልእክት ስለሚሰጡበት የማሳሰቢያ ተስክረን ማለት በጣም ደስ የሚል ነው። ያዚህ ደርሷል። አስተዋጽኦ መጨረሻ ላይ እንድናደርግ ሌላ ፕሮግራም ስላደረው ያደረኩት ወስብሐት ለእግዚአብሔር። ይቆየን። በመምህራችን ላይ አድሮ ያስተማረን የአባቶቻችን አምላክ የተመሰገነ ይሁን። በሳቸው ዘመናችን ያርክልን በትምህርት ርዕስ ራሳቸውን መጨረሻ ብለውታል። አሁን ደግሞ እንግዲህ ቤተክርስቲያን እንደ ስርዓቷና እንደዛ በመመሪያ ነው የምትመራውና የታላቁ ገዳማችን አስተዳዳሪ መልአከ ብርሃን እሳቸው መመሪያና አባታዊ ምክራቸውን መልእክቱን ይኖራል። ወደ እሳቸው ወስዳቸዋለሁ። እሺ፣ በቅድሚያ እንደምን አደራችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? አሜን። አምላካችን በዚህ በታላቁ ቅዱስ ቦታ ያሰባሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። እግዚአብሔር አምላክ በመምህራችን ላይ አድሮ ያስተማረን የገሰጸን ክብርና ምስጋና ለማጠራሩን ላስተማሩ ለመምህራችን ጸሎት ያሰማልን። የአገልግሎት ዘመናችን ያርግልን አምላክ እግዚአብሔር ይስጥልን። አሁን በዚህ በጠላ የተሰባሰበ አለማንት ያሰባሰበው 1460 ብር ተሰብስቧል። ህንጻው እግዚአብሔር ይስጥልን ያክብርልን። ያው ቆም ስለሆነ ማንጨብጨብ ልል ማለት ስለሌለ ነው። እግዚአብሔር ይስጥልን ማለት ነው። በተማሪዎቻችን ቅድሚያ ትንሽ ይቅርታ ጊዜ እየወሰድን ነውና በዲያቆን ምረት አሁን ድጋሚ 2340 ብር ተሰብስቧል። እግዚአብሔር ይስጥልን። በፋሲል ካምፓስ ላውንች ያላችሁ ወንድሞቻችን ትንሽ የሃይማኖታችን ግዴታ የሃይማኖታችን ግዴታ ስለሆነባቸው ተማሪዎቻችን ጊዜ እየበላን ሰዓት እየተደበደብንባቸው ስለሆነ እናንተ ወደ ቤተክርስቲያን ወደ ተሳዳት ነው ጊዜ ባይኖራችሁ ስራ ብትሰሩ፣ ነገር ግን ወንድሞቻችን ልጆቻችን ያስረፈላችሁ ስለሆነ ታጠብቃችሁ ጊዜ ጠብቃችሁ ጊዜያችን ጠብቃችሁ ልጆቻችን ተማሪዎችን እንታስተናግዱልን በእግዚአብሔር ጥሪያችን እናስተላልፋለን። ምክንያቱም የነሱ በረከት ለእናንተ ስለሆነ አደራ ማለት እንፈልጋለን። እርግጠኛ ነኝ ይህ መልእክት ተሰማላችሁ። አደራ። ሌላው ተማሪዎቻችን ይበቃል፣ ጊዜ የለም። ትንሽ አባቶች ቆዩናቱ ተማሪዎች ይሄዱ። ተማሪዎች በግቢ ጉባኤው ኃላፊዎች፣ በህንጻ ኮሚቴው ኃላፊዎች በሰበካ ጉባኤው ሆኖ ቢያንስ ክላስ በሌላችሁ ሰዓት ጊዜ ባላችሁ ሰዓት ጥሪ እናደርጋለን። በቅርቡ ጥሪ አድርገን በግቢ ጉባኤው ስብሰባ ስለምናደርግ እናንተ ጋር ስለ ህንጻ ቤተክርስቲያኑ በዛ እንወያያለን። ሌሎች አባቶች እናቶች ግን ምርጫ ስላለት ምትቆዩ። ምክንያቱም ይህ ህንጻ ቤተክርስቲያን እስካሁን ተኝተን ቆይተናል። አሁን ደግሞ ተነስተናል። ስለዚህ ከተነሳን የህንጻ ቤተክርስቲያን ለዚህ ደረጃ እንዲደርስ እንዲሆን የእናንተ መልካም ፈቃድ የእግዚአብሔር ቸርነት ሆኖ ለዚህ ደርሷልና አሁን በአጭር ጊዜ ውስጥ ይህ ስራ ተሰርቷል። የምታዩት አሁን ይህ ስራ እንዳይቋረጥ ይህ ስራ እንዲቀጥል ምን ማድረግ አለብን በሚል ህንጻ ኮሚቴውና ሰበካው ተወያይተዋል። ስለዚህ ህንጻውና ሰበካው የተወያየበት ውይይት ወደ እናንተ ለማምጣት ነውና ይህ ስራ ባለው እንዲቀጥል እንዳያቆም ተስፋ ያደረጉ መነን አባቶች በውጭ በውስጥ የሚያዩ ተስፋ እንዳይቆርጡ እጃቸውን ወደ ቤተክርስቲያን እንዲሰጡ እንዲወሩን እንዲለግሱ ለማድረግ ምን ማድረግ አለብን የሚል ስለተወያየ አባቶች እናቶች ቆዩ። ምክንያቱም ከአባቶች ከእናቶች ምርጫ ሊመረጥ ስለሚችል የመጀመሪያ መልእክታችን ምንድነው? ይህን ቤተክርስቲያን ለማስቀጠል ምን ማድረግ አለብን? የራቃችሁ ሰዎች ቀረብ በሉ። የተማሪዎች የአንድ ተማሪ የአንድ ልጅ ጫማ ተሰርቋል። በጣም ያሳዝናል። ምክንያቱም አንዳንዴ መልእክት አመዘንጋት እየቀረበ መስሪኛ ተማሪ መስሎ ሚስም መስሎ ክርስቲያን መስሎ ብዙ የኛን መቼም
ለመግለጽ ለመናገር ይከብዳል። ብዙ የሚያሳስብ ስላለ አደራ ብትጠብቁ ጥሩ ነው። ሌላ ወንድ ተሳታችሁ ያነሳችኋላችሁ ብትመልሱ በእግዚአብሔር እንጠይቃለን። የመጀመሪያው መልእክታችን ምንድነው? ይህ ባህር ዛፍ አለ። አመጀመሪያውን ጠርተታውን ለመጀመር ኮሚቴ አዋቅረን እሽቀን ለዚህ መሰረት አርክቶ ለዚህ ደረጃ በቃ የመጀመሪያው ዋናው ፋይናንሳችንና ገቢያችን የነበሩ ባህር ዛፍ ነው። አሁንም ከጊዜው አንጻርና ከርዝመት አንጻር ያልተቆረጠ ባህር ዛፍ አለ፣ ሽያጭ ደረሰ ባህር ዛፍ አለ። ይህን ባህር ዛፍ የሚሸጥ ኮሚቴ ያስፈልጋል። እንዳልኳችሁ ህንጻ ቤተክርስቲያን በዚህ እንዲቀጥል እንዲያቋርጥብን የግድ ምን ማድረግ አለብን? የመጀመሪያው የሚል ነገር ስለተነሳሳ ይህን የሚሸጥ ኮሚቴ ያስፈልጋል። ከህንጻውና ከሰበካው ጋር ማለት ነው። ከአምስት ያልበለጡ ከአምስት ያላነሶች መርጡናላችሁ አብሮ የሚያግዝ ማለት ነው። የሚሸጥ የሚከምር ሰበካውና ህንጻው ያወጣው ጨረታ በጨረታ አይደለም ያወጣው በፍሬ ነው። አንድ ሰው ሁለት ባህር ዛፍ መግዛት ይችላል፣ ሶስት ባህር ዛፍ መግዛት ይችላል። እንዳቁ ጨረታ ስለተባለ አብዛኛው ባለሀብቶችና ነጋዴዎች ስለሚወስዱት ይሁን መሆን የለበትም። እያንዳንዱ ህብረተሰብ መሳተፍ አለበት በሚል ነው በፍሬ እንዲሸጥ ያደረግነውና 5 ሰዎች እንድትመርጡልን በአስቸኳይ አሁን ወደ ስራ ስለምንገባ ቆጥረን ቀለም ቀብተን ቆጥረን ወደ ሽያጭ ስለምንገባ 5 ሰዎች እንድትመርጡልን። ሁለተኛው ምንድነው? እስካሁን ከወቅቱ አንጻር ከጊዜው አንጻር በዚህ ሰዎችን ስለተወጠረ አሁን ሐራም እየተሰራ ስለቆየ ገብርኤል እየተሰራ ስለቆየ እንውለት ቤተክርስቲያን ወደ ፍጻሜ ደርሷል። እኛ ግን ገና ነን። ስለዚህ ምንድነው መታቀም አለበት የሚል ድምጽ መጥቷል ከተለያዩ አባቶች እናቶች። እያንዳንዱ ሰው እንዳቁ መታቀም አለበት። መታቀም አለበት ከተባለ እኛ ከተጨወ ከተነገረን ቆይተናል። የቆየን ነገር እንደነገርኳቸውና አሁን ግን ጊዜው ስለደረሰ ግዴታም ስለሆነ እንድናቅም ተገደል እቅማም ያቅሙ ማለት ነው። እንደው እንዳትፈሩ እቅማ ሲባል በወርም በሁለት ወር በሶስት ወር በአመት መክፈል ይቻላል። ከበዛ አንድ ሰው 5000 ብር ከተጣለበት 5000 ብር ዕለታዊ ጣል አይባልም። ከደሞዝ ሆነ ከወር ገቢው ከሚያገኛት እየቀነሰ 100 ብር 500 ብር ማስገባት ስለሚችል በህንጻ ኮሚቴ ሰነድ ስለሚያዝ የሚከፍለው እያንዳንዱ ነገር። ስለዚህ እቃማም ያቅቡ በየጎጡ በየቤተክርስቲያኑ በየቀበሌው በየሰፈሩ ህዝቡን እንዳቁም ያቀቡ እንዳሁንም 5 ሰዎች። ስለዚህ በድምር ሰዎች መርጣለን ማለት ነው ዛሬ 10 ሰዎች። ስለዚህ እነዚህ 10 ሰዎች እናንተ ነው የምትመርጧቸው አብረው ከኛ ጋር የሚያግዙ። እኛ 5 ሰዎች ሲመጡ እቃማም ያቅቡት ምን እናድርግልን ነው ቆየን ህንጻው ጋር ተበካው ጋር ህዝቡ መጠራት አለበት ከተባለ አንድ ቀን ፕሮግራም አወጥተን በባድ ቀን ህዝቡ በሚገኝበት ቀን ፕሮግራም አወጥተን ህዝቡ እንጠራለን። አይ ህዝቡ መጠራት አያስፈልግም በየሰፈሩ እኛን ነው የምናመጣቸው ካለ ፍቃዱ የነሱ ስለሆነ ከህንጻው ጋር አብረው ከሰፈሩ የሚወያዩ 5 ሰዎች እንድትመርጡልን ይሄን ምርጫ ያስኬዱልን ዳሽ ይሆናል። የጻፈው የተበካው ቁጥጥር አልወጣይሰ ሳፊ ያስመርቁልናል። ትንሽ ቀስ በል ሰዓት ጊዜ ስጡን፣ አትቸኩሉ፣ የግዴታ ስለሆነ ነው። ስለዚህ ሌላው ምንድነው? ጸበል አለ። መመራችን ታስተውሩ ነበር አይደል? ዮሐንስ አፈወርቅ ድውይ ጳውሎስ ድውይ ይፈውሳል ብሏል። መመራችን አስተምረውታልና ሰው ድውይ ነው ድውይ ይፈውሳል። አባቶቻችን ካህናት ጊዜያቸውን ሰውተው ስራቸውን በጸበሉ 3-4 ካህኖች አሉ። ከተለያየ ቦታ እየመጡ እየተፈወሱ ነው ያሉ። ግን በተለይ ከቅርብ ያለና አባቶች እናቶቻችን የጸበሉን ጥቅም አላወቅነውም አላየንም አልሰማንም መሰለኝ። ብትመጡ ብትጠመቁ ብትፈወሱ ከተፈወሳችሁም ታምሩን መድረክ ላይ እየወጣችሁ ብትገልጹ። ምክንያቱም ሰው ካልሰማ አይመጣም ካላየ መናገር አይችልምና በጸበሉ ብትፈወሱ ብትጠመቁ ነው። አባታችን አባ ገብረ ማርያም በጸበሉ ላይ አይተው የቤተክርስቲያን ሊሆን ይችላል ትንሽ አጣጣም መስታለው እንደይሯል ወደ አባታችን እንግዲህ ተነጸሩ ያው ተይቷል። ብዙ ሰዎች ተፈውሰዋል። ብዙ ነገር ሆኗል። ግን እኔ ሐሳቤ አሁን ያሰብኩት ስለ ህንጻው ነው። ካህናቶቹ መክረን ያው በዝርዝር መጀመሪያ ለህዝቡ እኛ አርአያ እንሆን ብለን ተማክረን አሁን ሳንቲም እያሰባሰብን ነው። ያው እንግዲህ አንድ ነገር ለማድረግ ብለናል። ይኸው ሳንቲም ጀምረናል። ቀሲስም ጀምረዋል። ይኸው እኔ 1000 ብር ቀሲስ